እስኪ ኦኬ። ስለዚህ ዝግጁ ናችሁ አይደለ? ዝግጁ ናችሁ? ኦኬ። ስለዚህ ለመጀመሪያ ከምሳ ሰዓት ትግራይ ቢዝነሱ ወድጄ ደስ ብሎኝ እየሰራው እገኛለሁ። ቢዝነሱ ከመጀመሪያ በፊት አረብ ሀገር ተቆጥሬ ስራ ነበረ። ቢዝነሱ ጀምሬ ደግሞ እስከ 6 ዓመት ቆይታ አለኝ። በዚህ ኢንተርናሽናል ካምፓኒ የተለያዩ ውጤቶችን የተለያዩ ስኬቶችን አግኝቻለሁ። በዚህ ካምፓኒ በመስራት እጅግ በጣም በርካታ ገንዘብ አግኝቻለሁ። እዚህ ቢዝነስ በመስራት የመኪና ተሸላሚ ነኝ። በዚህ ቢዝነስ በመስራት የብሮንዝ አከፋፋይ ብሮንዝ ላይን አከፋፋይ ነኝ። በዚህ ቢዝነስ በመስራት የሀገር አችበር ነኝ። እስከ ምሳ ሰዓት ስለሚቆይ እጅግ በጣም ደስ ያለኝ እጅግ በጣም ደስታ እየተሰማኝ ነው ማለት ነው። ደስተኞች ናችሁ? ልቆይ ወይስ ልውጣ? ኦኬ። ስለዚህ መጀመሪያ ፕሮግራማችን ካምፓኒ ወይ የዚህ ፕሮግራማችን አርዕስት አለው። የትልቅ ስልጠና ፕሮግራማችን አርዕስት አለው። አውቃችሁ ተረድታችሁ ስለምትወስዱ የስልጠና ፕሮግራማችን አርዕስት መሰረታዊ መነቃቃት የምንረዳበት ስልጠና ነው የሚሆነው። ግልጽ ነው አይደለ? ስለዚህ በደንብ መጻፍ አለባችሁ። ምክንያቱ ምን አይነት ስልጠና እንደሆነ እንድትረዱት ማለት ነው። ምክንያቱ ከኤንዲኦ ስልጠና ቀጥሎ የምንወስደው እጅግ የሚገርምና ደስ የሚል ስልጠና ነው የሚኖረን። በዚህ 2 ቀን የምንወስደው ስልጠና ትልቁ አርዕስቱ መሰረታዊ መነቃቃት የምንረዳበት ስልጠና ነው የሚሆነው። ዝግጁ ናችሁ አይደለ? ለዚህ ስልጠና ዝግጁ ናችሁ? ኦኬ። ስለዚህ መጨረሻ ላይ ምን አይነት ስልጠና ነው የወሰዳችሁ ምን ይባላል ከተባላችሁ የምትመልስበት ስለሆነ የሚያውቀው ሰው አለ? ስንት ካርቾሮች አለ? ስንት ካርቾሮች? 5 ካርቾሮች። ልክ ነው? ኦኬ። ስለዚህ